يسود المسلمون مسلمون 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 يا أمتي ከአርሲ ኦርቶዶክሳውያን ግድያ ጀርባ ያለው ድብቅ ሴራም ያለ ምክንያት አይደለም የምንጮኸው። እኔ ከማህበረ ቅዱሳን አባላት ጋር ጠብ የለኝም። ከተግባራቸው ጋር እኔ ጠላት የለኝም። ምን አደረጉ በግሌ። የኦርቶዶክስ ክርስቲያኖች በአርሲ ለምን ይገደላሉ? የኦርቶዶክሳውያንን ግድያ ማን አስፈጸመው? ተጠያቂው ድብቁ ኃይል ማን ነው? ለምን ኦርቶዶክሳውያን? ለምን ኦሮሚያ ክልል? ለምን አሩሲ? ኦርቶዶክስ መላ ኦሮሚያ ውስጥ የለም ወይ? ጅማ የለም ኦርቶዶክስ? ቦረና የለም? ጉጂጋ የለም? በሰፊ ቁጥር ኦርቶዶክስ የለም? ለምን አይገደልም? ለምን አርሲ ሆነ? ግድያው አሁን በዚህ ጊዜ ለምን ተፈጸመ? ማንም አይደርስልህም። ስለዚህ ሳልጥል አልወድቅም። አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይ ዶንት ኖ። ኢትዮጵያዊነት ማለት በቤተ ክርስቲያን እሳቤ የተሰራ ማንነት ነው። አሁን እየመጣ ያለው ኢትዮጵያዊነት ደግሞ ከቤተ ክርስቲያን እሳቤ እየወጣ ያለ ነው። በአማራ ክልል የሚገኙ ሙስሊሞች ጥንቃቄና ጥበቃ ያስፈልጋቸዋል። እንደ አማራ ፋኖ የሚታገለው ሃይማኖት ይዞ አምኖ ነው። የእምነት ትግል ነው። የእምነት ትግል እስከሆነ ድረስ እናሸንፋለን። ይህንን የአርሲ ኦርቶዶክሳውያን ግድያን በዝርዝር እናቀርብላችኋለን። የበይቱል ሂክማ ሚዲያን ሰብስክራይብ በማድረግ እንድትከታተሉም በአክብሮት እንጋብዛለን። ቢስሚላህ الرحمن الرحيم لا إله إلا الله محمد رسول الله جاهدين أن يسود المسلمون مسلمون 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 يا أمتي አሰቃቂ የኦርቶዶክስ ክርስቲያኖች ግድያ። ፖለቲካ ቆሻሻ ነው። የቆሻሻዎቹን ሁሉ እድፍ የደፋው ግን በሀገራችን ነው። በብዝሃ ህብረ ብሔራዊ ሀገራት ብዙ ቋንቋ፣ ብዙ ብሔርና ብዙ ሃይማኖት ባለበት ሀገር ፖለቲካ መሰረቱን ከላይ በተጠቀሱት በቋንቋ በብሔርና በሃይማኖት ላይ ካደረገም የስልጣን ጥቅመኛ ፖለቲከኞች ለማህበረሰቡ ተቆርቋሪ በመምሰል ከፍተኛ የእርስ በርስ ጦርነት በማስነሳት ለዜጎች ሞትና ለሀገራት ውድመትና መፍረስ ይዳረጋሉ። ፋኖ ውስጥ የሞዓ ተዋህዶ አባላት አሉ። ፋኖች ራሳቸው ሞዓ ተዋህዶ ናቸው ብዙዎቹ። ወሬ የወሬ ምን የለው ፍሬ ወሬ አይደለም ያለም ለጦርነት እንደሆነ አምጣው ወጣ አደራጀው ፋኖ ይታገል ለአማራ ነጻነት። ዘር ይጠፋል፣ ሃይማኖት ይጠፋል፣ ሁሉም ነገር እንዳይጠፋ፣ ባህል እንዳይጠፋ፣ ማንነት እንዳይጠፋ። በኢትዮጵያ ውስጥ ያለው ፖለቲካም ይህ ነው። በትግራይና በኦሮሚያ ክልሎች ያለው ብሔር ተኮር የትጥቅ ትግልና በአማራ ክልል ያለው የሃይማኖት የመስቀል ጦርነት ሀገሪቱን እያወደመ ንጹሃንንም በአሰቃቂ ሁኔታ እየቀጠፈም ይገኛል። እንደ አማራ ፋኖ የሚታገለው ሃይማኖት ይዞ አምኖ ነው። የእምነት ትግል ነው። የእምነት ትግል እስከሆነ ድረስ እናሸንፋለን። ለሃይማኖት እስከመጣን ድረስ ሁሉም ነገር ተጋፍተን ይታገላል። ኢትዮጵያ ውስጥ ንጹሃን ዜጎች ለፖለቲካ ጥቅም ተብሎ በብሔራቸው፣ በሃይማኖታቸው ወይም በቋንቋቸው ተለይተው ይገደላሉ። በሀገራችን ያለው የጅምላ ግድያ ለፖለቲካ ጥቅም ታስቦበት ቦታና ጊዜ መቼስ ተቀይሶ የአገዳደሉ ሁኔታ የንጹሃንም የአሟሟት ሁኔታና መረጃው እንዴት እንደሚወጣ በህቡዕ መርሃ ግብርና እቅድ ተነድፎ የሚከወን ግድያ ነው። ወደ 26 ዶክመንተሪና ከ40 በላይ ትምህርቶች ተዘጋጅተው በሚኒስትር ይሰጡ ነበር። ከዛ በኋላ ይሄ ትምህርት እየተሰጠ ሰዎች እንዲደራጁ ተደርጎ ጀነራል አሳምነው ነፍሱን ይማረውና የኛን ሚስጥራዊ እንቅስቃሴ በደህንነቱ ከደረሰበት በኋላ የተወሰኑ ልጆቻችንን ያዛቸው ማለት ነው።
በኦሮሚያ ክልል የአርሲ ኦርቶዶክሳውያን ግድያም ሃይማኖትን መሰረት ያደረገ ጭፍጨፋ ሲሆን ከወለጋው ብሔር ተኮር ግድያ የቀጠለም ነው። በዚህ ተደጋጋሚ በሆነው የኦርቶዶክስ ክርስቲያኖችን ግድያ የሚያስፈጽመው አካል በአማራ ክልል ሃይማኖታዊ የመስቀል ጦርነት እያካሄደ የሚገኘውና በህቡ የሚንቀሳቀሰው አካል ነው። ግድያውንም ለጦርነት መቀስቀሻና ድጋፍ ለማግኘት በማቀድ የሚከወን ነው። እንዴ እመራለሁ ብለን ነው መነሳት ያለብን። እመራለሁ ሀገሬን በኦርቶዶክሳዊ ፍልስፍና እመራለሁ። ጠላት ሰይጣን ምንድነው የሚያስተምረን? ሃይማኖትና ፖለቲካ ይለያያል። ማን ነው የነገረን ይሄንን? ይህ በህቡ እየተንቀሳቀሰ የሚገኘው አካል በቅርቡም ራሱን በተወሰነ መልኩም ገልጧል። ራሱንም በሃይማኖት ስር በቤተ ክርስቲያን ውስጥ ደብቆ ለብዙ ክፍለ ዘመናት የዘለቀው የሞዓ ኦርቶዶክስ ተዋህዶ ጽንፈኞች ለፖለቲካዊ ዓላማቸውና ጥቅማቸው ከፍተኛ ጥፋት እያደረሱም ይገኛል። ጽንፈኛ ቡድኑ የከሰረ ፖለቲካዊ ፍላጎቱን በሃይማኖት ሽፋን ተደብቆ የሚንቀሳቀስ ሲሆን ከፊውዳሉ ስርዓት መውደቅ በኋላ በወታደራዊ ደርግ መንግስት ከፍተኛ ርሸናና ጥቃት ደርሶበት በህወሓት መራሹ ኢህአዴግ መንግስትም በከፍተኛ የደህንነት ክትትል ከሀገር የተባረረና ከፊሉም ወህኒ ቤት ዘብጥያ እንዲወርድ ተደርጎም ነበር። አብዮቱን ደግፈን ነው የጠፋ ነው። ሞዓ ተዋህዶ በተለየ ሁኔታ ይሄ ስብስብ ይሄ ንቅናቄ በፋኖ ውስጥ ያለው ሚና ምንድነው? ምንድነው ግንኙነታችሁ? ወደ 26 ዶክመንተሪና ከ40 በላይ ትምህርቶች ተዘጋጅተው በሚስጥር ይሰጡ ነበር። ከዛ በኋላ ይሄ ትምህርት እየተሰጠ ሰዎች እንዲደራጁ ተደርጎ ጀነራል አሳምነው ነፍሱን ይማረውና የኛን ሚስጥራዊ እንቅስቃሴ በደህንነቱ ከደረሰበት በኋላ የተወሰኑ ልጆቻችንን ያዛቸው ማለት ነው። ከያዛቸው በኋላ ስናስረዳው ይሄማ የኔ ሐሳብ አይደለም፣ አላየንም፣ አልሰማንም አሉ። ቀጥሉ አለ ማለት ነው። ይሄ ምስጢር ነው እስካሁን ያልተነገረ ብዙ ሰው እንዲገባው ብዬ ነው። ይሄ አገባችሁ ምናምን ምን አገባችኋል የሚሉ ሰዎች ሳይኖሩ ነው የገባ ነው። እኔን ገባችሁ ማለት አይችሉም። ይሄን እንችላለን ካሉ ሰራዊቱ ጋር ሂዱና አፍ አውጥተው ይናገሩ፣ ዋጋቸውን ያገኛሉ። ህወሓት በህዝባዊ አመፅ ከፌዴራል ማዕከላዊ ስልጣን ከተወገደ በኋላም ቡድኑ የተሰጠው ነፃነት በመጠቀም ከሀገር የተባረረውና በእስር ቤት የነበረው አጥፊ ኃይል እንደገና ተሰባሰበም። ቡድኑም የህቡ እንቅስቃሴውን በወለጋ የብሔር ተኮር ጥቃት ጀርባ ዋና ተዋናይ በመሆንና በማስገደል የአማራ ብሔር ጄኖሳይድ ተፈጸመበት በማለት የከሰረ የጥፋት ፖለቲካውን አንድ ብሎ ጀመረ። ከዚያም በትግራይ ጦርነት ለፌዴራል መንግስት አጋዥ መስሎ በመቅረብ ከትግራይ ጦርነት በኋላ መፈንቅለ መንግስት ለማድረግ ከፍተኛ ኃይል በህቡ ሲያደራጅ በደህንነት በኩል ተደረሰበት። በመሆኑም ከፕሪቶሪያው ስምምነት በኋላ ከመንግስት ጋር በአማራ ክልል ጦርነት ውስጥ ገባ። ፋኖ ውስጥ የሞዓ ተዋህዶ አባላት አሉ። ፋኖች ራሳቸው ሞዓ ተዋህዶ ናቸው ብዙዎቹ። እንደዛ ብለው አይደለም ግን ጦርነት ውስጥ ያሉት። ወያኔ ታዛችን በረንዳችን ድረስ መጥቶ ደፈረን። በዋነኛው ጠላት ላይ እንመስረት ብለን ከቂጣችን የሚወጉንን ትተን በዋነኛው ጠላት ላይ ተረባርበናል። የጅብ አካሄድ ሄደናል ጎበዝ። ጅብ ጎን ለጎን ነው አለም ሄደው አብረን ጎን ለጎን መሄድ ከሌለብን ሰዎች ጋር ስለ ጠላት ብለን ጎን ለጎን ሄደናል። እኛ ሞዓን ስናቋቁም ሁለት ክፍለ ሀገር ብቻ ነው በደንብ መስራት ያቃተን ጦርነት ስለነበረ፣ ወለጋና ትግራይ። ትግራይንም ቢሆን ኦርቶዶክሳውያን ኔትወርክ ያለን ቦታ ሁሉ ሰርተናል። ሞዓ ተዋህዶ በመላው ኢትዮጵያ የተዘረጋ ነው፣ ከኦጋዴን ከጎዴ ጀምሮ ማለት ነው፣ ኦርቶዶክስ ባለበት ሁሉ። ይህ አደገኛ ወንበዴ ቡድን በኦርቶዶክስ ቤተክርስቲያን ውስጥ በመሆን በልጅ ኢያሱ ላይ ሐሰተኛ ትርክት በመፍጠር ቀጥሎም በንግሥት ዘውዲቱ ላይ መፈንቅለ መንግስት ያካሄደ ጨካኝ ቡድን ነው። ቡድኑም ኢትዮጵያ የክርስቲያን ደሴት ናት የሚል የሌሎች እምነት ተከታዮች መርር እንደሬት የሚመራው መንግስት ለእርሱ ፍላጎትና ጥቅም ተገዥ በመሆን ታዛዥ እንዲሆንለት የሚፈልግ የቤተ ክርስቲያን ስር ቁማርተኛ ነው። አረብና ምዕራብ የተካፈለን ሰዎች አንድ ቤት የምንኖርበት ሀገር ነች ኢትዮጵያ። የቅኝ ገዢ መንገድ ጠራጊ የሆነው ፕሮቴስታንት ኦርቶዶክስን አይወድም፣ እንቅልፍ የለውም። ለዚህ ነው እንዳውም ድህነት ታመጣላችሁ የሚል
የፖለቲካ ማኒፌስቶ ውስጥ ሁሉ የሚያጽፍብን ባለፈው ዓመት ለዩኒቨርሲቲ መማሪያ ታሪክ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተስፋፋችው ድል አድራጊ ነገስታትን ተከትላ ነው ብለው የኢትዮጵያ እምነት ብሔራዊ ሃይማኖት ኦርቶዶክስ ነው መሆን ያለበት የነበረው ይሄ ነው መቀጠል ያለበትም ይሄ ነው የክርስቲያኖች ደሴት የሆነችዋ ኢትዮጵያ መሪዎቿ ኦርቶዶክሳውያን መሆን አለባቸው ሚኒስቴሮች ሁሉም እነሱ መሆን አለባቸው ኦርቶዶክስ ሃይማኖት ታሸንፋለች ኦርቶዶክስ ለምሳሌ ከጥንት ጀምሮ ኢትዮጵያን ሲመራ የነበር ሙስሊሙም ሲመጣ ሌላውም ሲመጣ አትግባ አላለችም ተቀብላ አስተናግደዋለች አሁንም መጥቶ እኮ መኖር ይችላል ግን ከቤተ ክርስቲያን ጋራ በተጋዳሚ ወንበር እኩል ተቀምጦ ሊጠራ ይገባል በኢትዮጵያ ተዋህዶ መሰረቱን በአማራ ክልል በዋናነት በጎጃም በጎንደርና በሸዋ ውስጥ በማድረግና የሃይማኖት ካባ በመልበስ ማህበረሰቡን ከፍተኛ ብዥታ ውስጥ በማስገባትና የክልሉ ሉዓላዊ ግዛቶችን ጭምር አሳልፎ በመስጠት ከፍተኛ ክህደት በመፈጸም ላይ ይገኛል። ቀጥቀጠን ያስወጣነውን ህዋትን ግብፅን ኑገዙን ይላል ይሆዳ የገበሬው የሚደርስ ማዳበሪያ እንኳን እያቃጠለ እየዘረፈ እየሸጠ እሱ ነው እንደ መንግስት የሚሆነው አይሆንም። እኔ በጣም ይቆጨኛል። ለአማራና ለትግራይ ህዝብ ከመላው የኢትዮጵያ ህዝብ ተለይተህ እንድትጠፋፋና በተጠመደልህ የባህር ማዶ ወራሪዎች ወጥመድ ውስጥ ወድቀሃል። ቄስ እንዲዘምት እፈልጋለሁ እኔ ቄስ ይዝመት ቄስ ታልዘመት ሀገሩ አይመለስም። መነኩሴም ትዝመት ይሄውን ያለው ነገ ጀምሬ ስም ስታባቴ እስከ ልጆቼ እዘምታለሁ። አኖ ማለት አንቲ ፋሲሊያሱ ተብሎ ኪሪያ ላይሶን በዕለተ ዓርብ የሚጸለይ ጌታችን ወደ ስቅለት ሲመጣ በመጨረሻ ለአዳም ኃጢአት ስለ አዳም ኃጢአት ታልፎ የሚሰጥ አንቲ ፋሲሊያሱ ክርስቶስ በሦስተኛው ቀን የሚነሳ ሕያው አምላክ መሞት የማይገባ ወየ እኔ ልሙትልህ ማለት ነው። ጽንፈኛውና የፊውዳል ስርዓት ናፋቂው ተዋህዶ ለዚህ ለከሰረ ዓላማው በህቡዕና በከፍተኛ ገንዘብ የተመለመሉ ገዳዮችን በማደራጀትና በመግደል በመንግስት ላይም አመጽ ለማስነሳትና መንግስትን ለመጣል ከፍተኛ ጥረት እያደረገን ይገኛል። ሃይማኖትን የማያውቅ አመራር የማያውቅ አገር መስራት የማያውቅ ማፍረስ ግን የማያውቅ ንጹሃንን በአደባባይ ሜዳ ላይ የሚገል አዲስ ንጉስ አብይ ያስተካከል የሚገባ ከሆነ ያስተካከል የማያስተካከል ከሆነ ግን ግዙፍ የሆነ ሰላማዊ ሰልፍ በመላው ኢትዮጵያ ላይ እኛ ህዝብ እንዲናስተናግዳለን። የደም ሰው ነው ውረድ 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 አድርሱልኝ ውረድ የደም ሰው ነው የብዙ ንጹሃን ደም እጅላል የሚሊዮኖች ደም ይፈላል እናየዋለን እየተተከተከ ነው እጅላል የደም ሰው ነው የወለጋውን ጭፍጨፋ በበላይነት ኦርኬስትሬት ያደረገው ዘገምተኛና ጨለምተኛ ኋላ ቀር ቡድን ነው። አሰቃቂ የሆኑ ጅምላ ግድያዎችን በመንደፍ መረጃውን ለህዝብ ይረጫል። ህዝቡም በመንግስት ላይ ከፍተኛና የማያቋርጥ ጥያቄ ያነሳል። አይሻ የምትባል አማራ ስትገደል ወላሂ ሁለተኛ አማራ አልሆንም አለች የሚሉ እውነተኛም የሆኑ የተፈበረኩ መረጃዎችን የሚያወጡት እነርሱ ናቸው። አይሻ ማናት? አይሻ እንደዚህ ማለቷን እንዴት አወቃችሁ? የጅምላ የግድያ ምስሎችና ቪዲዮዎች ሁሉም ከእናንተ ለምን ይመጣል? በቦታው ከሌላችሁ የጅምላ ግድያውን እንዴት አገኛችሁት? የሚሉ ጥያቄዎች መልስ የላቸውም። ይህንን አስቀያሚ ስራቸውን የሚቃወሙና የሚያጋልጡ ባለስልጣናትን ጭምር ኃይል አደራጅተው ያስገድላሉ። ለዚህም የአማራ ክልሉ ባለስልጣን ግርማ የሺጥላ አንዱ ናቸው። ራሳቸው ገለው ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል። የገዳይ ክፉ እየገደለ ፎቶ እያነሳ ሟች ራሱ እንዴት ፎቶ ሊያነሳ ይችላል? አስቡት። እየሞተ መግቢያ እያጣ በየመንደሩ ልጆቹን፣ ቀየውን፣ ሰብሉን፣ ንብረቱን መሰብሰብ በማይችልበት ሰብአዊ ፍጡርነቱን ሊያድን በማይችልበት ሁኔታ ውስጥ ማን ራሱ ፎቶግራፍ ያነሳል? ማን ራሱ ቪዲዮ ያነሳል? ገዳይ ካላነሳ። የአሰላ ዩኒቨርሲቲ ተማሪዎች እገታን ፈጽሞ አስፈጽሞ ወይም ፈብርኮ ጠቅላይ ሚኒስትሩን ጭምር በፓርላማ ላይ ለማነቅ የተቃረበ እስከ ውጭ ሚዲያ ድረስ ከፍተኛ አጀንዳ የፈጠረው በኢቢኤስ ቴሌቪዥን ከሻዕቢያና ህወሓት ጋር ተባብሮ ለእርስ በርስ ጦርነት የሚቀሰቅስ ሐሰተኛም ፖለቲካዊ ድራማ ያሰራጨው ይህ
በህቡ የሚንቀሳቀሰው ሞዓ ተዋህዶ ነው። የዜጎች ደህንነትና የሀገር ሉዓላዊነት ዋነኛ ስጋት ምንጭ ሆኖ የምናየው እርስዎ የሚመሩት መንግስትን ነው። እርስዎስ ስልጣኑን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? እግዚአብሔር የቀባው መሪ እስከሚመጣ ድረስ ሀገሪቱ በችግር ላይ ተጋልጣለች። ወገኖች ሀገር እንደ ሀገር እንድትቀጥል ተወደደም ተጠላም የነጻነት ታጋይ ያስፈልጋታል። ይህ የነጻነት ታጋይ የጽድቅ ታጋይ እንጂ የሽፍቶች ስብስብ አይደለም። ፋኖ የነጻነት ታጋይ ነው። ፋኖ ስለ ጽድቅ ነው የሚታገለው። ፋኖ ውስጥ ካህናት አሉ። ፋኖ ውስጥ ዲያቆናት አሉ። ፋኖ ውስጥ ቀሳውስት አሉ። ሞዓ ተዋህዶ በአማራ ክልል በሚገኙ ቤተክርስቲያናትና ገዳማት ውስጥ ታጣቂ ያሰለጥናል፣ ይዋጋል፣ ከፍተኛ የጥላቻ ፕሮፓጋንዳዎችንም ያሰራጫል። በሐሰት እየባረኩና እየቀደሱም የመስቀል ጦርነታቸውን ያዋጋሉ። ከእስራኤል ቀጥሎ ኢትዮጵያና ኢትዮጵያ ብቻ ናት ታላቋ ሀገር። ይህንን ወቁ። ይህንን እያወቅን ወደፊት እንድንሄድ ነው። አማራ ኢትዮጵያ ታሸንፋለች አይደል? ፋኖ ያሸንፋናል። ፋኖ ታጋይ ሆኖ አገሩን ያስከፍላል። ፋኖ ወታደር ሆኖ የአገር ደንበሩን ያስመልሳል አይደል እንዴ? ስለዚህ ተባርካችኋል፣ ተቀድሳችኋል። እግዚአብሔር ፍጻሜታችሁን ያሳምረው። ልጆች ነን አይደል? በሥራ ግን ልጆች አንሆንም አይደል እንዴ? ደነ ቅዱስ ጊዮርጊስ እኮ የ27 ዓመት የ10 ዓመት የ5 ዓመት የ3 ዓመት ሆኖ ነው እኮ ለዚች ሀገር እና ለሀገራቸው እና ለእምነታቸው የተዋጉ። ውሸታምና አስመሳይ መንግስት በአስቸኳይ ይውረድ ይውረድ። የዚህ ስቃይ የማይሰማው መንግስት አንፈልግም። አደገኛው ሞዓ ተዋህዶ በህቡ የተደራጀ እንደመሆኑ መጠን በመንግስት ስርዓት ውስጥ በሚዲያዎች እንዲሁም በተፎካካሪ ፓርቲዎች ውስጥ በህቡ የተሰገሰጉ የራሱ ሰዎችም አሉት። ማንኛውም ኢትዮጵያ ውስጥ ያለ ትግል የማንኛውም ፖለቲካ ንቅናቄ ውስጥ ኦርቶዶክስን ፍላጎት እስካሁን የደረሰባትን መከራ ታሳቢ የማያደርግ ትግል ሊኖር አይችልም ኢትዮጵያ ውስጥ። የሞዓ ተዋህዶን ማንነትና እንቅስቃሴዎችን ከገለጽን በኋላ ወደ አርሲው ኦርቶዶክሳውያን ግድያ ወይም የጅምላ ግድያ እንመለስ። በተደጋጋሚ ወቅቶች ጊዜ እየጠበቀ በሚፈጸመው ከአርሲ ኦርቶዶክስ ክርስቲያኖች ግድያ ጀርባ ያለውም ይህ በንጹሃን ዜጎች ላይ ቁማር የሚጫወተው ሞዓ ተዋህዶ ነው። ራሳቸው የአርሲ ኦርቶዶክስ ክርስቲያኖች እንደገለጹት ገዳዮቹም በሞዓ ተዋህዶ የተደራጁ ፋኖዎች እንደሆኑም ገልጸዋል። በኦሮሚያ ክልል አርሲ ዞን ሄደን በምናይበትና በምናጣራበት ሰዓት ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። ግድያውን በተደራጁ ማንነታቸው በማይታወቅና እንዲከወን ካደረጉ በኋላ በራሳቸው ገዳዮች የሚገኘውን መረጃም ይበትናሉ። ለምንድን ነው ኦርቶዶክስ መላው ኦሮሚያ ውስጥ የለም ወይ? ጅማ የለም ኦርቶዶክስ? ቦረና የለም? ጉጂ ጋ የለም? የተለያዩ የኢትዮጵያ ክፍሎች ኦሮሚያ ውስጥ በሰፊ ቁጥር ኦርቶዶክስ የለም? ለምን አይገደልም? ለምን አርሲ ሆነ? አርሲ ውስጥ ኔትወርክ አላቸው። ከሰሜን ሸዋ ከተለያየ አቅጣጫ ዘሎ የሚመጣ አልፎ የሚመጣና እዛው የተቀመጠ ኔትወርክ አላቸው። ይሄ ኔትወርክ የዝቋላውን መነኩሴ ለምሳሌ የገደሏቸው ሞዓ ተዋህዶች ናቸው። ጥያቄ የለው። የአርሲ ኦርቶዶክስ ክርስቲያኖች ለምን ይገደላሉ? ሞዓ ተዋህዶ የአርሲ ኦርቶዶክሳውያን ላይ የታቀደና የተጠና ግድያ የሚያካሂደው አንደኛ በአርሲ የሚገኙ ክርስቲያኖች አናሳ በመሆናቸውና አካባቢው ሙስሊም በዝ በመሆኑ ገዳዮቹ ሙስሊሞች ናቸው ለማለት። አማራና ለትግራይ ህዝብ ከመላው የኢትዮጵያ ህዝብ ተለይተህ እንድትጠፋፋ የግራኝ አህመድ ናፋቂው ጽንፈኛ ዘመናዊ የፖለቲካ እስልምና ተከታዮች ውስጥ ለውስጥ እየተደራጁ አንተ ስትጠፋፋ እያጨበጨቡ ለአንዱ ድሮን ለሌላው መሳሪያ እያስገቡ እያሰለጠኑ ዶላር እየላኩ እያጠፋፉ ይገኛሉ። ይሄ አክራሪውና ጂሃዲስቱ በብሔር ስር ተደብቆ ይሄ ህፃን ሆድ ቀዶ የሚሸለቅቀው አንገት የሚቆርጠው ከቁልቢ ተመላሾችን በመኪና ውስጥ የሚያነደው
ይሄ የአይሲስ ግልባጭና ራሱን በብሔር ስር የደበቀ ጂሃዲስት ነው። ሁለተኛው ዋሃቢዝም ነው። ለኤቴይዝም የቀረበ ያለኔ ሰው መኖር የለበትም የሚል የዋቅፈታ ብሬን ወሽድ ሆነ። ቁርአን 164 ግደል የሚል አንቀጾች አሉት። ቁርአን ስላላወቁ ሰላማዊ የሚሆኑ አሉ። አእምሯቸውና ሰብአዊነታቸውን ተጠቅመው ቁርአን ውስጥ ያለውን ሰይጣናዊ ነገር ሪጀክት አድርገው ከሰው ጋር የሚኖሩ አሉ። ሁለተኛ የምርጫ ጊዜ በመሆኑ በመንግስት ላይ ጫና ለማድረስ ቤተሰቦቻችሁ አጭር መልእክት በዚህ ምርጫ ስርዓት ላይ ልጆቻችሁ፣ ቤተሰቦቻችሁ፣ እህቶቻችሁ በአስፈጻሚነት ገብተው ሲያደናግር ቢገኝ እንደ ሸዋ ጠቅላይ ግዛት እንዳሳምነው ውርድ ከራሳችን ነው የምንለው። ውርድ ከራሳችን የአማራ ዞን የአማራ ደም ያበበስላን ተብሎ ለ30 ብር እየተገዛ ምርጫ አስፈጻሚ ሞት የምርጫ ምቹ ሁኔታ የሚፈጥር ውርድ ከራሳችን እንዳለ ለምርጫ ከመሰብሰብ ህዝብን ማዳን ይግደም ይግደም። ሶስተኛ በአማራ ክልል ያለው የፋኖ አደረጃጀቱ በመከፋፈሉና በመፍረሱ ከፍተኛ ተዋጊ ኃይል ለማግኘት አንተ ትነግሳለህ። ቴዎድሮስ ነህ ይለዋል። ቴዎድሮስ ነህ አንተ ነው የምትነግስ ነው ጉድና ምትባላል። ከዚያ ድርጅት እንፍጠር አማራዊ መዋቅር እንዘርጋ ሲባል እንዴ የማን ንጉስ ነው ተብያለሁ አባብሎኛል። ስለዚህ ንጉስ ነው ስልጣን ያሳልፍ ያልሰጥም ይላል። አይ ዘመነ መሳፍንት ውስጥ ወስደው ከተው ሰው ጫካ በገባበት ሁኔታ ውስጥ እነዚህ ግድያዎች ፍላጎታቸው ምንድነው? ተጨማሪ ኃይል ጫካ እንዲገባ ኢትዮጵያ እንድትፈርስ እንደምንም ብለው ስስ ብልት ፈልገው ሰፊ ቅዳቅደው። አራተኛም ሃይማኖታዊ የእርስ በርስ ጦርነትና ግጭት ለመፍጠር። አምስተኛ ራሱን የኦርቶዶክሳውያን ተቆርቋሪ በማድረግ ከፍተኛ ድጋፍ ለማግኘት እና ሌሎችም ይገኙበታል። ሞዓ ተዋህዶ ማለት ክርስቶስ የመሰረታት ቤተክርስቲያን አሸናፊ ናት ማለት ነው። ሞዓ አሸናፊ ነው። ተዋህዶ ሰውና አምላክ ተዋህደው ሞትን አሸነፈ እግዚአብሔርና ተዋህዶ አሸናፊ ናት ማለት ነው። የካቶሊክ ቤተክርስቲያን በ18ኛውና በ19ኛው ክፍለ ዘመን እንደፈጠረችው የሜዲቫል ፔሪድ ከፍተኛ የእርስ በርስ እልቂት በኢትዮጵያም በኦርቶዶክስ ቤተክርስቲያን ውስጥ በህቡ የተደራጀው ሞዓ ተዋህዶ እጅግ አሰቃቂ ግድያዎችን እየመራ ይገኛል። ወደ 26 ዶክመንተሪና ከ40 በላይ ትምህርቶች ተዘጋጅተው በሚስጥር ይሰጡ ነበረ። ከዛ በኋላ ይሄ ትምህርት እየተሰጠ ሰዎች እንዲደራጁ ተደርጎ ጀነራል አሳምነው ነፍሱን ይማረውና የኛን ሚስጥራዊ እንቅስቃሴ በደህንነቱ ከደረሰበት በኋላ የተወሰኑ ልጆቻችንን ያዛቸው ማለት ነው። ከያዛቸው በኋላ ስናስረዳው ይሄማ የኔ ሐሳብ አይደለም፣ አላየንም፣ አልሰማንም አሉ። ቀጥሉ አለ ማለት ነው። ይሄ ሚስጥር ነው እስካሁን ያልተነገረ ብዙ ሰው እንዲገባው ብዬ ነው። ይሄ አገባችሁ ምናምን ምን አገባችኋል የሚሉ ሰዎች ሳይኖሩ ነው የገባ ነው። እኔን ገባችሁ ማለት አይችሉም። ይሄን እንችላለን ካሉ ሰራዊቱ ጋር ይሉና አፍ አውጥተው ይናገሩ፣ ዋጋቸውን ያገኛሉ። እኛ ሞዓን ስናቋቁም 2 ክፍለ ሀገር ብቻ ነው በደንብ መስራት ያቃተን ጦርነት ስለነበረ፣ ወለጋና ትግራይ። ትግራይንም ቢሆን ኦርቶዶክሳውያን ኔትወርክ ያለን ቦታ ሁሉ ሰርተናል። ሞዓ ተዋህዶ በመላው ኢትዮጵያ የተዘረጋ ነው፣ ከኦጋዴን ከጎዴ ጀምሮ ማለት ነው። ሞዓ ተዋህዶ ራሱን የገለጠ ሲሆን በእነ ፋንታሁን ዋቄና በእነ ዲያቆን ዘመድኩን በቀለ እንዲሁም በአማራ ብሔር ስም በምስል በተደራጁ እንዲሁም ራሳቸውን በቤተ ክርስቲያኒቱ ውስጥ በህቡ በደበቁ የሃይማኖት መሪዎች አማካኝነት በበላይነት የሚመራ የአውሬዎች ስብስብ ነው። ከዚሁ አሳዛኙ አሩሲ ኦርቶዶክሳውያን ክርስቲያኖች ግድያ ጋር ተያይዞ ከዚህ ቀደም በፋኖ እንደተፈጸመው የመካነ ሰላም ሙስሊሞች ግድያና ጥቃት አሁንም በአማራ ክልል ሙስሊሞች ከፍተኛ ጥንቃቄና የተጠናከረ ጥበቃ ያስፈልጋቸዋል። በአሩሲ ኦርቶዶክሳውያን የተፈጸመው ግድያ የፖለቲካዊ ጥቅም በመሻት በሞዓ ተዋህዶ የተፈጸመና ጅራፍ ራሱን እንዲገርፈው ራሱ ይጮሃል እንደተባለው ሞዓ ተዋህዶ ራሱ ግድያውን ፈጽሞና አስፈጽሞ ሌሎች አካላቶች እንደገደሉ ሀገሪቷ ሌላ ችግር ለመፍጠር እየተንቀሳቀሰ ይገኛል። ነገሩ የገደለው ባልሽ የሞተው ወንድምሽ ሆኗል። بسم الله الرحمن الرحيم لا إله إلا الله محمد رسول الله جاهدين أن
يسود المسلمون مسلمون مسلمون مسلمون